በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ረቡዕ ማታ ወደ እናንተ የምናደርሰው አብነቶቻችን የተሰኘውን መርሃ ግብራችንን ይዘን ቀርበናል። በዚህ መርሃ ግብር የአንድ ታላቅ ሰው የበጎ አድራጎት ሥራ የሚሰሩ መንፈሳዊ ሕይወት ያላቸው አባት ግለ ሕይወትና ሥራቸውን የሚዳስስ መርሃ ግብር ይዘን ቀርበናል። ይህ ሰው መጋቢ ሀብታት ታመነ ወልደ ኢየሱስ ይባላሉ። የእሳቸውን ግለ ሕይወት ወደ እናንተ ይዘን ስለቀረብን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መጋቢ ሀብታት ታመነ ወልደ ኢየሱስ ከአባታቸው ከአቶ ወልደ ኢየሱስ በላይ ከእናታቸው ከእማሆይ ብዙነሽ ለማ ጥር 21 ቀን 1935 ዓመተ ምህረት በአርሲ ክፍለ ሀገር በጢቾ አውራጃ በሮቤ ወረዳ ልዩ ስሙ ገደምሳ አካባቢ ተወለዱ። መጋቢ ሀብታት ታመነ ወልደ ኢየሱስ ለወላጆቻቸው አምስተኛ ልጅ ሲሆኑ ዕድሜያቸው ለአቅመ ትምህርት ሲደርስ የመጀመሪያ ደረጃ ትምህርታቸውን በሮቤ ንጉሥ ሳህለ ሥላሴ አንደኛ ደረጃ ትምህርት ቤት የተከታተሉ ሲሆን ከዚሁ ጎን ለጎን በአካባቢው ከሚገኙ የሃይማኖት መምህራን የሃይማኖት ትምህርታቸውን ተከታትለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጥቶ ነግደው ወጥተው ወርደው እንዳተርፉ አዘዛቸው የተባለውን አምላካዊ ቃል መመሪያ በማድረግ መጋቢ ሀብታት ታመነ ወልደ ኢየሱስ ከልጅነት ዕድሜያቸው ጀምሮ በንግዱ ዓለም ዝንባሌ የነበራቸው መሆኑን ተከትሎ ከ1960ዎቹ ዓመተ ምህረት ጀምሮ በአነስተኛ ግብርና በእህል ንግድ በሸቀጣሸቀጥ የጀመሩትን የንግድ ሥራ በማስፋፋት አንተ ታማኝ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ ተብሎ በቅዱስ ወንጌል እንደተመዘገበ